السلام عليكم ورحمة الله وبركاته. ودي ቻናሌ ቤተሰቦች ሰላም በያላችሁበት ብያለሁ። ይህ የቁርአን ቤት ነው። ይህን ቪዲዮ ላይክ እና ሰብስክራይብ በማድረግ ጀምሩት። ባለፈው አልቃኢደቱ ኑራንያ አደርሱል አወል ክፍል አንድን 3 መስበር አይተን ነበር። ያው ከዛ ወደ ቪዲዮ አልሰራሁም ስላልተመቸኝ ነው ማለት ነው። ኢንሻአላህ ባላ ፈቃድ ዛሬ ሶስቱን እናይና አደርሱል አወልን የአረበኛ ተናጠል ፊደላቶችን እንጨርሳለን ማለት ነው ባላ ፈቃድ። አልሐምዱሊላህ ረብል ዓለሚን አላ ኩሊ ሐል። አዑዙ ቢላሂ ሚነሽ ሸይጣኒ ረጂም። الدرس الأول حروف الهجاء المفردة የአረበኛ የመጀመሪያ ፊደላቶች ወይም የተናጠል ፊደላቶች ማለት ነው። ምንድነው እንግዲህ እነዚህ ፊደላቶች ካወቀን የሚከብድን የለም ማለት ነው። ቀላል ነው የሚሆነው፣ በጣም ቀላል ነው። እነዚህን ብቻ በትኩረት ማየት ነው የሚያስፈልገው ማለት ነው። እስከ ማን ድረስ አይተን ነበር? ዳድ እስከ ዳድ ድረስ አይተናል። ቀጣይ 3 መስበር ነው ዛሬ የምናየው ማለት ነው በዛሬ ቪዲዮአችን። አዑዙ ቢላሂ ሚነሽ ሸይጣኒ ረጂም። ጣ ቢስሚላሂ ረህማኒ ረሂም። ጣ ዛ ዐይን ገይን ፋ ቃፍ ካፍ ላም ሚም ኑን ዋው ሀ ሀምዛ ያ ንባቡ ይህን ይመስላል ማለት ነው። እነዚህ ፊደላቶች የሚመሳሰሉ ፊደላቶች አሉ በነጥብ ልዩነት ያላቸው። ጣ እና ዛ በነጥብ ነው የሚለያዩት። ፊደላቸው አቋማቸው አንድ ነው ማለት ነው። ጣ ምንም ነጥብ የለውም፣ ዛ ደግሞ ነጥብ አለው። ዐይን ደግሞ ነጥብ የለውም፣ ገይን ነጥብ አለው። በዚህ ወደፊት ብዙ ፊደል ጋር ተሰባስበው ሲመጡ ነጥብ ያለው የሌለው በማለት መለየት ይኖርብናል ማለት ነው። ፋ እና ቃፍም ልዩነት አላቸው። ፋ አንድ ነጥብ ሲኖረው ቃፍ ደግሞ ከጭንቅላቱ ላይ 2 ነጥብ አለው ማለት ነው። በእንደዚህ አይነት ነገር ልብ ብያልን በመመልከት ሐርፎችን መለየት እንችላለን ማለት ነው። ካፍ ላም ሚም ኑን ዋው ሀ ሀምዛ ያ ሁለቱም ያ ናቸው እነዚህ ማለት ነው። አንድ ጊዜ ሁሉንም አነባዋለሁ ማለት ነው። ቢስሚላሂ ረህማኒ ረሂም። الدرس الأول حروف الهجاء المفردة ألف باء تاء ثاء جيم حاء خاء دال ذال راء زاء سين شين صاد ضاد طاء ظاء عين غين فاء قاف كاف لام ميم نون واو ها همزة ያ አነባበቡ ይሄን ይመስላል። በጣም ቀላል ነው፣ ልብ ብሎ መመልከት ነው። ሁሉም ፊደላቶች ከዚህ ነው የሚነሱት ማለት ነው። ሌላ ማለት የሚፈልገው ነገር ዛሬ ጊዜ እውቀት ለመማር ትምህርት ለመማር ቁርአን ለመቅራት በጣም ቀላል ሆኗል። የሚፈልገው ነገር ከኛ ሞራል ወይም ደግሞ ትኩረታችንን ብቻ ነው የሚፈልገው ማለት ነው። ቁርአን መቅራት ከፈለግን ግዴታ ሸክ ፍለጋ ምናምን መሄድ አይጠበቅም። ስልክ ካለን በቂያችን ነው። በአፕሊኬሽን አውርደን መቅራት እንችላለን። ዩቲዩብ ላይ ደግሞ ከዚህም የተሻለ ማብራሪያ ያላቸው ቪዲዮዎች ማግኘት ትችላላችሁና ለጅህልና ላለማወቅ ቦታ አትስጡ፣ ጊዜም አትስጡ። በሽታ ነው፣ አለማወቅ በሽታ ነው። ቁርአን ገለጥ አድርጎ መቅራት መታደል ነው። ቁርአን ማስተማርም መታደል ነው። ስለዚህ ዛሬ ነገ ሳይባል ዛሬ 1-2 ፊደል በመቅራት ቁርአን አንባቢ መሆን እንችላለን ማለት ነው ባላ ፈቃድ። እንዲሁም ደግሞ አንብበንም ትርጉሙን መቀርተን ኢንሻአላህ ሐፍዘንም ከዛ በኋላ መመሪያ ቁርአን መመሪያ ነው። እንደ መመሪያ መልክም የምንተዳደርበት አላህ ያድርገን እላለሁ ማለት ነው ኢንሻአላህ።
ለዛሬ ይህን ይመስላል። በቀጣይ ቪዲዮ ሁለተኛውን ክፍል የምናይ ይሆናል ማለት ነው። ይህንን ላይክ ማድረግ አትርሱት። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉት። በሌላ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።